ነው ምነግር አባቴ የልብ ሰርጀሪ አድርጎ ነበር 12 ሰዓት የፈጀ ሰርጀሪ ሲሆን ደወልኩለት ማሪና በቃ ምሳ ብላ ሰርጀሪው እስከ ማታ 2 ሰዓት ስለሚሄድ እና ምሳ ብላና በቃ እንጠብቃለን ስለው ነው እኔ ቃል ገብቼለታለሁ አጠገቡ ሆናለሁ ብዬ አልወጣም ማለት በእጅጉኑ በቲክቶክ መንደር ላይ መነጋገሪያ የሆነችው እንዲሁም በትዳር ጉዳይ ላይ እንብዛ የሆነችውን ጆርዲን ዝም ያስባለው እና አድናቆትን ያስገኘው የቲክቶክ ላይቭ ላይ ያዶሽ በመባል የምትታወቀው እንዲሁም ሚጢ በተባለች ታዳጊ እጅጉኑ የማህበራዊ ሚዲያ ተቀባይነትን ያተረፈችው እና በብዙዎች ዘንድ ተወዳጅነት ያላት ይህቺ ወጣት በቲክቶክ ላይ የምታጋራቸው ቪዲዮዎች በእጅጉኑ ጠቃሚ ለህይወት ምክር አዘል የሆኑ እና እንዲሁም አዝናኝ የሆኑ ቪዲዮዎችን ስታጋራን እናውቃታለን። ታዲያ በቲክቶክ ገጿ ላይም ከ625000 በላይ ተከታዮችን ልታፈራ ችላለች። እንግዲህ ነገሩ እንዲህ ነው። ያዶሽ በቲክቶክ ላይቭ ላይም ከጆርዲ ጋር በተገናኘችበት ጊዜ አንድ ነገር ተናግራለች። እሱም እንዲህ ነበረ። የኔ ባል ምን ያህል ትሁት እንደሆነ ልንገራችሁ። አባቴ የልብ ሰርጀሪ አድርጎ ነበረ ለ12 ሰዓት የፈጀ ሰርጀሪው እጅጉኑ አስፈሪና አስደንጋጭ ነበረ። በእጅጉኑም ተጨንቀን ነበረ። እኛ ደግሞ አባታችንን በጣም ነው የምንወደው። ታዲያ ሊሰራ ሲል አባታችን ፈራ። የፈራውም እኔ በዚህ ምክንያት ህይወቴ ብታልፍ ልጆቼ ሰው አይሆኑም፣ ልጆቼ ይጎዱብኛል እና እስከ ህመሜ እስካለው ልኑር እኔ አልታከምም አለ። ይህንን ህክምና ካላገኘ ወራትም አይቆይም ነበረ። ታዲያ ዶክተሮቹም ይሄን ትክክል እንዳልሆነ ነገሩት። የዛኔ ነው ልጄን ጥሩልኝ አለ። በዛን ጊዜም የኔ ወንድሞችም ሲጠሩ አይደሉም አለ። እሱ የፈለገው ባለቤቴን ነበረ። ታዲያ ባለቤቴም ሲገኝ ይህንን ነገር መሰራት እንዳለበት ነገረው። እሱም ልጆቼ ሰው አይሆኑም ሲለው በፍጹም እንዳትፈራ እኔ በዚህ አለው ሲል አበረታታው። ወደ ስራውም ተገባ። እንግዲህ ይህ ሰርጀሪ ለ12 ሰዓት ሲቆይ ባለቤቴ አንዳች ምግብ ሳይበላ የአባቴን ሙሉ ሰርጀሪ እዛው አጠገቡ ጨረሰ። እኔ በጣም ተጨንቄ ምግብ እንዲበላም ብጠይቀው የሰጠኝ ምላሽ ለአባባ ቃል ገብቼላቸዋለሁ ሲል ነበረ። ታዲያ ይህ ትዳር ምን ያህል አስደሳች እንደሆነ እንዲሁም ደግሞ በትዳር ውስጥ እጅጉኑ ትርፋማነት እንጂ ምንም አይነት ጉዳት እንደሌለው ስትናገር ሰዎችን እጅጉኑ ቀልብ የገዛና በብዙ ዘንዶችም ልብ የቀረን ጉዳይ ጭራለች። ታዲያ ይህ ጉዳይ እጅጉኑ በቲክቶክ መንደር ላይ መነጋገሪያ ሆኖ ቀጥሏል። ይህ ጉዳይም ደግሞ መነጋገሪያ እንዲሆን ያደረገው በትዳር ጉዳይ ላይ እጅጉኑ አጸያፊ ነገሮችንና አሳዛኝ ነገሮችን ለምትናገረው ጆርዲ እጅጉኑ አስደንጋጭ ሆነ መልእክት ነበረ። ትዳር ይህ ነው፣ አንዱ አንዱን የሚረዳበት እንዲሁም ደግሞ ለአንዱ አንዱ የሚቆምበት። ታዲያ በትዳር ጉዳይ ብዙዎች ሊጎዱ ይችላሉ። ነገር ግን ትዳር ሳይሆን የእያንዳንዳችን ባህሪ ከአንዳችን ባህሪ ጋር ባለመጣጣምና ባለመግባባት ለነገሩ መፍትሄ ከማበጀት እንዲሁም ደግሞ ወደ ብጥብጥና ወደ አላስፈላጊ የትዳር ፍቺ ስለምንሻገር እንጂ ትዳር መጥፎ ሆኖ ሳይሆን ቀርቶ አይደለም። ትዳር በፍጹም መጥፎና ጎጂ የሆነ ነገር አይደለም። ትዳር እጅጉኑ ጠቃሚና ለብዙዎች የሚያስፈልግ እንዲሁም ደግሞ በመድር ስንኖር ለሁላችንም የሚያስፈልገን ጉዳይ ነው። እንግዲህ ይህንን የተናገረችው ያዶሽም እጅጉኑ መወደሽ እና እጅጉኑ አድናቆትን እያገኘች ትገኛለች። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ያላችሁን ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስፍሩልን። እንዲሁም ደግሞ ለይሳኮር ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። ዕለት ዕለት የምንለቃቸው ቪዲዮዎችን በፍጥነት እንዲደርሳችሁ የደውል ምልክቷን መጫን እንዳይዘነጉ። ይህ ቪዲዮ ለብዙ ሰዎችም እንዲደርስ ላይክ፣ ሼር እንዲሁም ደግሞ ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር እያሰፈራችሁልን ይህ ቪዲዮ ለብዙ ሰዎችን አጋሩት እያልን እኛ ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበረ። ከዚሁ ጋር ተለያየናችሁ። ቸር ሰንብቱ።